እሺ እንግዲህ come on look ከዚህ በፊት በነበረን ክላስ እንግዲህ እንደምታስታውሱ ስለ ፎርስ እያወራን ነበር የመጣ ነው ታስታውሳላችሁ አይደል ፎርስን ነበር ስናወራ የነበረው force and Newton's laws of motion ብለን ስናይ ነበር what does mean force ብለን ነበር force is it is what a push or a pull of an object on another object and body ሌላ body ላይ የሚያደርገው የግፊት ወይም የመጎተት ሂደት ነው ማለት so to create a force we need at least two bodies አንደኛ የሚገፋው አካል ሁለተኛው ደግሞ የሚገፋው አካል ማለት ነው ወይም ጎተተ ከተባለ የሚጎተተው አካል አለ የሚጎተተው አካል አለ ማለት ነው ስለዚህ force create የሚሆነው at least ስንት ቦዲዎች ካሉ ብቻ ነው ሁለት ቦዲዎች ብቻ ካሉ ለምሳሌ and this force is discovered by Sir Isaac Newton so the SI unit of this force is ማን ብለን ነበር ያለፈው ኒውተን ብለን አልፈን ነበር ዛሬ የምናወራው ስለዚህ ሰው ነው ማለት ነው ኒውተንስ ሎስ ኦፍ ሞሽን እንግዲህ ኒውተን ብዙ አይነት ህጎች ነው ያሉት እዚህ ጋር አራቱን ጽፌላችኋለሁ ከአራቱ ውጪ ሌላ አምስተኛ ህግም አለው ኒውተንስ ሎስ ኦፍ ግራቪቴሽን ይባላል ነገር ግን እነዚህ ኒውተንስ ሎዎችን በሁለት መንገድ እንከፍላቸዋለን የመጀመሪያዎቹ ኒውተንስ ሎስ ኦፍ ዳይናሚክስ ይባላሉ these are laws of dynamics በማለት ይቀመጣሉ እነዚህ ሁለተኞቹ ደግሞ ኒውተንስ ሎስ ኦፍ ግራቪቴሽን ይባላል ትምርት ይተምራችኋል gm1 m2 over r2 ስንደርስበት አሳያችኋለሁ አሁን ግን laws of dynamics ነው የምንመለከተው laws of dynamics ህግ የምን ህግ የዳይናሚክስ ህግ what does mean dynamics it's a branch of mechanics that is about the relationship among what the relationship between force and what motion በፎርስ እና በሞሽን መካከል ያለውን ዝምድና የሚያጠና ሳይንስ ነው ዳይናሚክስ ማለት ነው ስለዚህ ዳይናሚክስ ህጎች ነው የምናጠናው ሶ እነዚህ ህጎች ስንት ነገር ያሳዩናል ማለት ነው ሁለት አንድ ነገር ፎርስ ሁለተኛ ደግሞ ሞሽን ያሳዩናል እንግዲህ በዋናነት ሶስት ናቸው አራተኛውን ኢንክሉድ ያደርኩላችሁ ኢንተራንስ ላይ በዚህ መልኩ ባይሆንም ነገር ግን በሌላ መልኩ ትጠይቃላችሁ ካልኩሌሽን ላይ ካልኩሌሽኑን ሲሰሩት ምንም ሳትነኩት መመለስ ይችላልላችሁ ዜሮ ስሎን ከተገነዘባችሁ ማለት ነው ለዛ ነው የከተትኩት እሺ ኒውተን ዜሮ ስሎ ፈርስት ሎ ሰከንድ ሎ እና ሰርድ ሎ ብለ ያስቀምጣቸዋል ዜሮ ስሎ ብለን የምናስቀምጠው ሐሳብ it talks about አንድ ቦዲ ሪስፖንድ የሚያደርገው ወይም ምላሽ የሚሰጠው በዛን ሰዓት ላይ ላረፈበት ኃይል ብቻ ነው a body only respond to a force that applied on it at a given instant of time ለምሳሌ ስንደርስበት በጥያቄ በጣም ክሊር ይሆንላችኋል for example አንድ ቦዲ ቢኖርኝና የዚህ ቦዲ ፍሪክሽን ፎርስ ለምሳሌ ይሄን ቦዲ F በሚባል ፎርስ እየገፋሁት ነው ልበል ይሄ ቦዲ ባይንቀሳቀስ ለምንድን ያልተንቀሳቀሰው ፎርስ እያረፈበት የሆነ ፍሪክሽን ፎርስ ለሚኖር ነው ፍሪክሽን ፎርሷ ወደዚህ ልትሆን ትችላለች እቺ ፍሪክሽን ፎርሷ ለምሳሌ 20 ኒውተን ብትሆን እና ቦዲው ለምሳሌ ያሳረፈበት ፎርስ 8 ኒውተን ቢሆን ይሄ ቦዲ ልክ 8 ኒውተን ፎርስ ሲያርፍበት የሚመልሰው ፍሪክሽን ፎርስ 20 አይደለም ራሷን 8 ነው የሚመልሰው 10 ብታሳርፍበት ደግሞ 10 ነው የሚመልሰው 15 ብታሳርፍበት 15 ነው የሚመልሰው 18 ብታሳርፍበት 18 ነው 20 ብታሳርፍበት 20 ይመልሳል 21 ስታሳርፍበት ግን ይንቀሳቀሳል ከአቅሙ በላይ ስለሆነ እቺናው 21 ኒውተን ባሳርፍ ፍሪክሽኑ ስንት ነው ስለዚህ ቦዲ መንቀሳቀስ ይችላል አይችልም ወደዛ ይችላል ግሬተር የሆነ ፎርስ ላገኘን ማለት ነው ስለዚህ ፍሪክሽን ፎርሱ ምንም እንኳን 20 ኒውተን ቢሆንም ነገር ግን ቦዲ ላይ 10 ኒውተን ካሳረፍ የቦዲ ፍሪክሽን ፎርስ ስንት ነው 10 ናት እንደማለት ነው ይሄ ማክሲመሙ ነው ስለዚህ አንድ ቦዲ ሪስፖንስ የሚሰጠው ላረፈበት ፎርስ ብቻ ነው በዛን ሰዓት ላይ ማለት ነው ያስማማናል በጣም don't forget this concept እሺ and the other one is Newton's first law በመባል ይታወቃል ወይም ደግሞ laws of inertia ብለን እናስቀምጠዋል this Newton first law ደግሞ ስቴት የሚያደርግልን ምንድነው አንድ ቦዲ remain ይሆናል remain እዛው እንዳለ ይቀራል አንድ ቦዲ remain እንደነበረው አትሬስት ከሆነ አትሬስት እንደሆነ እየተንቀሳቀሰም ከሆነ ደግሞ እየተንቀሳቀሰ ይቀራል unless external force አክት ካላረገበት unless if not እዚህ ጠረጴዛ ላይ እኔ ወይም እናንተ መታችሁ እዚህ ጠረጴዛ ላይ ኃይል እስካላሳረፍ ድረስ ይሄ ጠረጴዛ ከተቀመጠ እንደተቀመጠ ይቀራል ኃይል እስካላረፈበት ድረስ አንድ የሚንቀሳቀስ አካል ደግሞ ኃይል እስካላረፈበት ድረስ እየተንቀሳቀሰ ይቀራል ለምሳሌ እቺን ቾካውን ብንመለከታት ዝም ብለን የምትሄደው አትቆምም ኃይል ካላረፈባት በስተቀር ቆመች እስቲ በዚህ በኩል ሞክራት ቆመች why because there is a friction አለ ወደ ኋላ የሚጎታት ያ ፍሪክሽን ፎርስ ባይኖር ኖሮ እቺ ቾክ ዝም ብላ ነበር የምትሄደው ለምሳሌ ስፔስ ላይ ሄጄ እቺን ቾክ በወረውራት ዘላለሟን ትሄዳለች አትቆምም ለምን there is no friction there is no air resistance እዚህ ምድር ላይ ግን ኤር ሬዚስታንስ አለ መሬት ላይ ደግሞ ስታርፉ ደግሞ ፍሪክሽን አለ ስለዚህ ትቆማለች ፍሪክሽን አለ ኤር ሬዚስታንስ አለ ማለት
ኤክስተርናል ፎርስ እየተገበረበት ነው። ኤክስተርናል ፎርስ ካልተተገበረበት ከቆመ እንደቆመ ይቀራል። የሚንቀሳቀስም ከሆነ እየተንቀሳቀሰ ይቀራል ማለት ነው። ያስማማናል። which means ይሄ ሐሳብ ምን ይጠቁመናል? አንድ ቦዲ እንቅስቃሴ ለመፍጠር ምክንያት የሚሆነው ፎርስ ነው። force is a cause to start a motion, but we can have a motion in the absence of force. አንድ ቦታ ላይ እንቅስቃሴ ኖሮ ፎርስ ላይ ኖር ይችላል። ፎርስ እንቅስቃሴን ይፈጥራል እንጂ እንቅስቃሴን አያስቀጥልም። look, external force ካልተተገበረበት ምን እያለ ይሄዳል አለ? እየተንቀሳቀሰ ይቀራል። ፎርስ እንቅስቃሴ ያስጀምራል እንጂ እንቅስቃሴው ከተጀመረ በኋላ እንቅስቃሴውን አያስቀጥልም። ፎርስ ተግባባን አይደል? but it is a cause to start a motion. ሞሽን ለመጀመር ግን ምክንያት ነው። ሞሽኑ እንዲቀጥልስ ፎርስ ምክንያት ነው ወይ? አይደለም። በቃ አንዴ ብቻ ከተነሳ ከዛ በኋላ ፎርስ አያስፈልገውም። so force is a cause what to start a motion. but ምን ብሎ ነው የሚያስቀምጥልን? ምንድነው? ኤክስተርናል ኔት ፎርስ ካልተተገበረበት ብቻ። ለምሳሌ እዚች ልጅ ላይ እኔ ወደዚህ 10 ኒውተን ረዱም ወደዛ 10 ኒውተን አውጣ ብትጎታት እቺ ልጅ ወዴት ትሄዳለች? ወዴት ትሄዳለች? ለምን? ኔት ፎርሱ ስንት ነው? እኔ ወደ 10 በዚህ እሷ ወደዚህ በ10 ስትጎት ኔት ፎርስ ስንት ነው? 0። ኔት ፎርሱ 0 ነው ማለት ኤክስተርናል ፎርስ ተተግብሮባታል? ተተግብሯል። ኤክስተርናል ፎርስ አልተገበረም። ኤክስተርናል ፎርስ አልተገበረም ማለት ቁጭ ብላለች ቁጭ እንዳለች ተቀራለች ማለት ነው። አለቀ። አንድም ቦዲ እንዲንቀሳቀስ የሚያደርገው is not a force, it is a net force. net force ነው አንድ ቦዲ ላይ እንቅስቃሴ የሚፈጥረው እንጂ ፎርሱ አይደለም። እኔ መጥቼ 100 ሊትር ብጎትታት እሷም በ100 ሊትር ብትጎትታትም ልጅቷ አትንቀሳቀስም። ለምን? ኔት ፎርሷ ስንት ስለሆነች? 0 ስለሆነች። ያስማማናል አይደል? እሺ አንድ ደግሞ ለምሳሌ በ2 ሜትር ፐር ሰከንድ እየሄደ ያለ እቃ ቢኖረን እዚህ ቦዲ ላይ አንድ ሰው ወደዚህ 10 ኒውተን ቢያሳርፍበት ወደዚህም 10 ኒውተን ቢያሳርፍበት ኔት ፎርስ ስንት ነው? ኔት ፎርስ ነው። ስለዚህ ኔት ፎርሱ 0 ነው ማለት እዚህ ቦዲ ላይ ፎርስ አርፎበታል? ፎርስ አላረፈበትም ማለት እንቅስቃሴውን አይቀይርም፣ ዝም ብሎ ይሄዳል። do you remember that? ፎርስ አንደኛው ኢፌክቱ ምንድን ነበረ? የአንድን ቦዲ ስቴት ኦፍ ሞሽን ይቀይረዋል። ፎርስ ካላረፈበት ስቴት ኦፍ ሞሽን ይቀይራል? አይቀየርም። ስለዚህ ኤክስተርናል ፎርስ አፕላይ ካልተደረገበት ቦዲው ከቆመ እንደቆመ ይቀራል፣ የሚንቀሳቀስ ከሆነ ደግሞ እየተንቀሳቀሰ ይቀራል ማለት ነው። ይሄንን ኒውተን ፈርስት ሎ ኒውተን ሲያስቀምጠው ሎስ ኦፍ ኢነርሺያ ብሎ ያስቀምጣል። ኢነርሺያ what does mean ኢነርሺያ? እስቲ ሐሳብ ስጡበት በዚህ ላይ what does mean ኢነርሺያ ዝም ብላችሁ በአማርኛ አንድ ኦብጀክት እንቅስቃሴ የሚቃወም ሌላስ? ኢነርሺያ በአማርኛ ፍዘት ምንድን ነው? እሺ ግን ፍዘት ግን ምንድን ነው? መፍዘዝ። ፍዘት ምንድን ነው? ፍዝዝ ብሎ መቅረት፣ ፈዛዛ መሆን፣ መፍዘዝ። ኢነርሺያ it is the tendency ድርጊት ነው ወይም አቅም ነው የአንድ ኦብጀክት ምን የምታረግበት ሪዚስት የምታረግበት ምን change of state of motion on አንድ ቦዲ ያለበትን ሞሽን ላለመቀየር የሚያደርገውን ተቃውሞ we call it inertia። እየሄደ ከነበረ ላለመቆም ከቆመም ደግሞ ላለመንቀሳቀስ የሚያደርገው ጥረት ይህንን ሞሽን ላይ ብቻ እናነሳዋለን እንጂ ሪያሊቲ ህይወታችን ላይ ብንገባ ቦዲያችን ኢነርሺያ የሆነ ሲስተም አለው ነገሮችን ሪዚስት የሚያደርግበት ለውጥን ሰውነታችን ቶሎ አይቀበለውም መልካምም ቢሆን መጥፎም ቢሆን ሪዚስት ያደርገዋል we call it inertia። ለምሳሌ እንደው የምታስታውሱ ከሆነ for example አንድ መኪና ወደፊት እየሄደ ድንገት ፍሬም ቢስ ሰውነታችሁ ወዴት ይላል? ሰውነታችሁ ወዴት ይላል? ወደፊት። ለምን? መኪና ወደፊት ሲሄድ እናንተ ወዴት እየሄዳችሁ ነበር አብራችሁ? ሊሆን ይችላል መኪና ወደ ዝቋላ ሲሄድ አንተ ወደ ሰርክል መኪና ወደፊት ሲሄድ እናንተ ወዴት ነው የምትሄዱት አብራችሁ? ወደፊት አይደለም? ልክ መኪናው ፍሪ ሰውነታችሁ አይ አልቆምም ካልወጣው ብሎ ወደፊት ይላል። ኢነርሺያ ቀድሞ ወደፊት ይሄዳል ነበር። ስለዚህ ልክ መኪናው ሲቆም ሰውነታችሁ ያንን ለውጥ ይቃወምና ወደፊት ካልሄድኩኝ ይላል። ኢነርሺያ አንደኛ። ሁለተኛ ምናልባት መኪናው ቆሟል ድንገት ቢነሳ ሰውነታችሁ ወዴት ይላል? ወደ ኋላ ነው የሚለው። ለምን? ልክ መኪና ወደፊት ሲሄድ ሰውነታችሁ ይላል አይ ቀድም የነበርኩበት ቦታ ካልቆምኩኝ ብሎ ወደ ኋላ ይቃወማል ማለት ነው። እሺ መኪናው ድንገት እንደዚህ ይሄድ ድንገት ቢታጠፍስ ሰውነታችሁ ወዴት ይላል? ወዴት ይላል? ድንገት ቢታጠፍ ሰውነታችሁ ወዴት ነው የሚለው? ወደ ጎን። ለምንድን ነው ወደዚህ ሰውነታችሁ ጥፍ የሚለው? ቀድም እንዲቀጥላችሁ አልነበር የመጣችሁት?
ሰውነታችሁ አይ እንደቀድሙ ካልሄድኩኝ ብሎ የሚቃወምበት አቅም ማለት ነው we call it inertia በባይ ይታወቃል ማለት ነው ሪዚስት የሚያደርግበት ስቴት ኦፍ ሞሽን ላለመቀየር የሚያደርገው ተቃውሞ ወይም ደግሞ ፍዘት እንለዋለን መፍዘዝ ምን ማለት መሰላችሁ መፍዘዝ ሲባል look it needs a force አንድ ቦታ ላይ የሆነ ነገር ለመጀመር ኤክስተርናል ፎርስ ካስፈለገ ያ ነገር ፈዛዛ ነው ይባላል በፊዚክስ አንድ ነገር ለመስራት አንድ አካል ኤክስተርናል የሆነ እርዳታ ከጠየቀ ፈዛዛ ይባላል ሌዚ ኢነርሺያ ሌዚነስ ለምንድነው ኢነርሺያ ወይም ሌዚነስ የተባለው የግድ it needs a force ይጠይቃል ለመንቀሳቀስ ቆሞ ከነበር ለመንቀሳቀስ ፎርስ ይጠይቃሉ ኦብጀክቶች እየተንቀሳቀሱም ከነበር ለመቆም ፎርስ ይጠይቃሉ ኦብጀክቶች ስለዚህ all bodies are lazy ሁሉም ቦዲዎች ሌዚ ናቸው which means all bodies have inertia ሁሉም ቦዲ ኢነርሺያ አለው which means ሁሉም ቦዲ ለመንቀሳቀስ ፎርስ ይፈልጋሉ እየተንቀሳቀሱ ከነበር እንቅስቃሴያቸውን ለመቀየር ምን ይፈልጋሉ ኤክስተርናል ከውጭ ፎርስ ይፈልጋሉ በራሳቸው ሞቲቭ አያደርጉትም so they are lazy which means the inertia of a system depend on a mass ሁሉም ቦዲዎች ኢነርሺያ አላቸው ከተባለ የአንድ ቦዲ ኢነርሺያ ዲፔንድ የሚሆነው ማሱ ላይ ነው which means ቦዲው ማሱ በጨመረ ቁጥር ኢነርሺያውን በዛው ልክ እየጨመረ ይሄዳል mass and inertia has directly proportion ያስማማናል እሺ ለምሳሌ እስቲ በአንድ መኪና ውስጥ ጋቢና ላይ አንድ ወፍራም ሴትዮና አንድ ቀጭን ሴትዮ ተቀምጠዋል መኪናው እየሄደ ነው ድንገት መኪናው ፍሬን ያዘ ከሁለቱ የትኞቹ ናቸው መስታወቱ ሰብረው የሚወጡት በፊት ለፊት መስታወት ሰብረው የሚወጡት ማናት ቀጭኗ አይደለም ቆይ ለምን ቀጭኗ ቀጫጫናት ልክ ፍሬን ይያዝ ላጥብላ ትወጣለች ንፋስ ነገር ናት አይደለም ግን ኖርማሊ ረጅም መንገድ ስትጓዙ ወፍራም ሴቶች ጋቢና እንዲቀመጡ አይፈቀድም ወፍራሟ ናት መስታወቱን ሰብራ የምትወጣው ለምን ቅድም ምን ብያችኋለሁ ማስ በጨመረ ቁጥር ምን ይጨምራል ብያችኋለሁ ኢነርሺያ ምንድነው ለውጥን መቃወም አይደለም መኪናው ወደፊት እየሄደ ነው ልክ መኪናው ሲቆም ሰውነታችን ወዴት ይላል ወደፊት አይደለም ያ ነው ኢነርሺያ አይደለም ስለዚህ ከሁለቱ በጣም የመቃወም አቅሙ ትልቅ የማን ነው የወፍራሟ ነው የቀጭኗ ነው ስለዚህ ልክ መኪናው ፍሬንሲስ ወፍራሟ አልቃወም የምትልበት አቅም ትልቅ ነው መስታወቱን ሰብራ ነው የምትወጣው ስለዚህ ረጃጅም ጉዞዎች ላይ ብዙ ጊዜ ጋቢና አይቀመጡም ኋላ ነው የሚቀመጡት it's so amazing so the larger the mass the greater the inertia ማለት ነው ማሱ በጣም በጨመረ ቁጥር ኢነርሺያው እየጨመረ ይመጣል any other ሌላ ኤግዛምፕል ጥቀሱ እስኪ ኢነርሺያ ላይ ሌላ ኤግዛምፕል ኢነርሺያ ለምሳሌ በመኪና አነሳ ሌላ ኢነርሺያ ምን ላይ ልታነሱ ትችላላችሁ ኢነርሺያ እሺ ቤት ምንጣፍ እንዴት ነው የምታጸዱት የሳሎን ቤት ምንጣፍ ሲቆሽሽ ጠርጎ ስታጸዱ ውጭ አውጣችሁ ታጸዱ ከቤት ታወጡትና ምን ታደርጉታላችሁ ይሰጣል ያለው ነገር ላይ ከዛ በዱላ ምን ትሉታላችሁ ያም አንዱ የኢነርሺያ ኤግዛምፕል ነው at the moment ቦዲውን ልክ ስትመቱት ቦዲው ወዴት ይላል ወደኋላ ቦዲው ወደኋላ ሲሄድ እላው ላይ የነበሩት አቧራዎች ደግሞ አልሄድም ይላሉ እዛው ይቀራሉ ቦነነ ይባላል ማለት ነው ያኔ do you get it አግኝታችሁታል okay let's look it for example look ያው ለምሳሌ አሁን ዝም ብለን የሆነ አቧራ ነገር እናስነካው ተመልከተው ልብሱ የት ነው ያለው እዚቹ ጋር አይደለም አቧራውስ እዚቹ አይደለም ልክ በመመታው ሰዓት ላይ ልብሱ ወደ ኋላ ሲሄድ እዚህ ላይ ያለው አቧራ ደግሞ ይቃወማል ወደ ኋላ አልሄድም ይላል ያኔ ቦነነ ይባላል አይቷል አልሄድም ሲል ቦነነ ይባላል this is also one of the example of inertia እዚህ ጋር ለነገ እንደ ኤግዛምፕል እናንተ 5 የኒውተን ሌሎች ህጎችን አስቀምጣችሁልኝ ትመጣል ሌሎች ኤግዛምፕሎችን እሺ write at least 5 examples of Newton's law Newton's first law የኒውተን የመጀመሪያ ህጎችን 5 ለነገ ጽፉልኛላችሁ ማለት ነው እሺ በዚህ እንደተስማማን ተስፋ አደርጋለሁ ቀጣዩ የኒውተን ህግ ደግሞ እስካሁን ድረስ እንታየን
ሁለት ዜሮ ስሎ እና ፈርስት ሎ ዜሮ ስሎ ምን ነው ስቴት የሚያደርግልን a body will respond to only for what the applied force at በዛይ ሰዓት ላይ ሊተገበረበት ፎርስ ብቻ ነው ምላሽ የሚሰጠው አንደኛ እንዲሁ ተፈርስት ሎ ደግሞ a body will remain at rest አንድ ቦዲ ከተቀመጠ እንደተቀመጠ ይቀራል እየተንቀሳቀሰም ከሆነ እየተንቀሳቀሰ ይቀራል unless what external force ካልተገበረበት ብቻ ማለት but እነዚህ እዚህ ጋር የምታዩዋቸው ህጎች ኒውተን ዜሮ ስሎም ሆነ ኒውተን ፈርስት ሎ ግን ከዚህ ህግ በመነሳት ነው ወደ እነዚህ ሙቭ ያደረግነው ኒውተን ሰከንድ ሎ ምን ነው ስቴት የሚያደርግልን the accelerations of a body የአንድ ቦዲ acceleration has directly proportional ቀጥተኛ ዝምድና አለው ከምኑ ጋር to the net force በተለምዶ መምራኖቻችን the acceleration of the body has directly proportional with the force ነው የሚሉት acceleration እና force ቀጥተኛ ዝምድና አላቸው ወይ ያላቸው ግን ኢንተራንስ ላይ ግን ከመጣ ለምሳሌ a ከፎርስ ጋር b ከማስ ጋር c ከሞመንተም ጋር ምናምን ካለ a ብለ ሙላው ግን a ከፎርስ ጋር ብሎ b ከኔት ፎርስ ጋር ካለ ግን ከኔት ፎርስ ጋር ነው ትክክለኛው መልስ እንጂ ከፎርስ ጋር አይደለም because ቅድም እኔም በ10 ሷም በ10 ስበናት ልጅቷ ምንም አክሰለሬት አላረገችም አንድ ቦዲ አክሰለሬት ሊያደርግ የሚችለው ኔት ፎርስ ብቻ ሲኖረው ነው so the acceleration of the body has directly proportional with the net force ከኔት ፎርስ ጋር ቀጥተኛ ዝምድና አለው እንዲሁም ደግሞ እቺ አክሰለሬሽን ይላል and inversely proportional አክሰለሬሽኗ ደግሞ inversely ተቃራኒ ዝምድና 1 over with what the mass ከማሱ ጋር ደግሞ ተቃራኒ ዝምድና አለው 1 over የተባለበት ምክንያት አሳያቸዋል for example ኔት ፎርሱን ኢንክሪዝ ባደረግን ቁጥር አክሰለሬሽኑ እየጨመረ ነው የሚመጣው አክሰለሬሽኑ ማለት በሌላ አማርኛ change of velocity አንድ ቦዲ የቬሎሲቲ ለውጡ እየጨመረ የሚመጣው ኔት ፎርሱ ሲጨምር ነው ለምሳሌ እዚህ ይሄንን ጠረጴዛ እኔ በ10 ኒውተን ስገፋውና በ100 ኒውተን ስገፋው እኩል አይደለም የቬሎሲቲ ለውጥ የሚያመጣው በ10 ስገፋው የሚሄድበት የቬሎሲቲ ለውጥ ወይም አክሰለሬሽንና በ100 ስገፋው እኩል ነው አይደለም 100 በሚሆንበት ላይ ከ10 ይበልጣል ይበልጣል ፍጥነቱ ይጨምራል ይቀንሳል ፎርስ በጨመራችሁ ቁጥር ፍጥነቱ ምን ይያል የሚመጣው እየጨመረ which means ኔት ፎርስ በጨመረ ቁጥር አክሰለሬሽን ይጨምራል ኔት ፎርስ ሲቀንስ ደግሞ አክሰለሬሽን ይቀንሳል እንደውም ሶ ለምሳሌ እቺን ዲስክ ብቻ ስገፋት የምትሄድበት ፍጥነትና እንደዚህ አይነት 10 ዲስክ ገፍቼ ስገፋው የሚሄድበት ፍጥነት እኩል ነው የተለያየ ነው ማሱ በጨመረ ቁጥር ምን ይቀንሳል አክሰለሬሽን which means እቺ ቁጥር ትልቅ በሆነች ቁጥር አንድ ሲካፈል ለትልቅ ቁጥር ትንሽዬ ቁጥር ነው የምናገኘው እቺ ቁጥር ደግሞ ባነሰች ቁጥር አንድ ሲካፈል ለትንሽ ቁጥር ትልቅ ቁጥር ነው የምናገኘው which means ማሱ በጨመረ ቁጥር አክሰለሬሽኑ ይቀንሳል ማሷ ደግሞ ትንሽዬ ከሆነች የሚሄድበት ፍጥነት ቢላል ይጨምራል ማለት ነው so the acceleration the mass is inversely proportional ከዚህ በመነሳት ምን አይነት ፎርሙላ ክሬት ማድረግ ስላላችሁ አክሰለሬሽን እቺን ወደ ኢኩዌናል ምልክት ብትቀይሯት እዚህ ጋር ማለት ኔት ፎርስ እዚህ ጋርስ ምን አላችሁ 1 over mass which means acceleration is equal to net force ባንድ ቢባዛ ምን ይመጣል ኔት ፎርስ ይመጣል ከስር ምን አለች ማስ ከስር ስንት አለ እዚህ ጋር ቦስቶ አግነት አንድ ክሪስ ክሮስ ብናደርግ ኔት ፎርስ ባንድ ኔት ፎርስ ማስ ታይምስ አክሰለሬሽን m what a ኔት ፎርስ ማለት ማስ ታይምስ አክሰለሬሽን ነው በተለምዶ ግን f is equal to ma ልንለው እንችላለን ምንም ችግር የለም ያግባባናል አይደል እስቲ ከዚህ በመነሳት ኒውተን ፈርስት ሎን ድራይቭ እናደርገው ኒውተን ፈርስት ሎን እናምጣው ኔት ፎርስ is equal to mass times acceleration ኒውተን ፈርስት ሎ ምንድነው የሚለን a body what will remain at rest or moving is constant velocity if not ካልተተገበረበት ምን ካልተገበረበት which means ካልተተገበረበት ማለት ኤክስተርናል ፎርሱ ስንት ሲሆን ማለት ነው ዜሮ አልተገበረበት ማለት ስንት ነው ዜሮ እስኪ አምጡልኝ ኔት ፎርሷን ዜሮ አድርጓት 0 is equal to mass times acceleration አንድ ነገር ዜሮ ሊመጣ የሚችለው ሁለት ነገሮች ተባስተው ዜሮ ሊያመጡት የሚችሉት ከሁለት አንዱ ዜሮ ከሆኑ ብቻ ነው ማስ ዜሮ ሊሆን አይችልም ማስ ዜሮ ነው ማለት ቦዲ ስፕሪት ነው ማለት ነው ቦዲ አይደለም ስለዚህ ከሁለት አንዱ ዜሮ መሆን አለባቸው ዜሮ ነው የሚችለው ማን ነው አክሰለሬሽን ነው ወይም ደግሞ ኦቨር ማስ አድርጉልኝ ማስ በማስ ይጣፋል አክሰለሬሽን ሲመጣል እዚህ ጋር ዜሮ ሲካፈል ለማስ ዜሮ አንድ ቦዲ አክሰለሬሽኑ ዜሮ ነው ማለት ሁለት አይነት ትርጉም አለው አንደኛው ትርጉም ምንድነው አንድ ቦዲ አክሰለሬሽኑ ዜሮ የሚሆነው መቼ ነው አክሰለሬሽን ማለት ምን ማለት ነው v final minus v initial over time ስለዚህ አንድ ቦዲ አክሰለሬሽኑ ዜሮ የሚሆነው ምን ከሆነ ነው ወይ at rest ከሆነ ለምሳሌ ፍጥነቱ ዜሮ ከሆነ 0 ሲቀነስ 0 ሲቀነስ 0 ሲካፈል ታይም አክሰለሬሽኑ ይመጣል 0 አሃ አንድ ቦዲ ኔት ፎርሱ 0 ነው ማለት አክሰለሬሽኑ 0 ነው አክሰለሬሽኑ 0 ነው ማለት ቦዲ ምን ላይ ነው አትሬስት ላይ ነው ስለዚህ ኤክስተርናል ፎርሱ ካልተተገበረበት ቦዲ ምን ላይ ነው ሬስት ላይ ነው ኦር አንድ ቦዲ አክሰለሬሽኑ 0 የሚሆነው ደግሞ በሌላ አማርኛ መቼ ነው ኮንስታንት ሳቶቼ ሌላ አስተምራችሁ ኮንስታንት ምን ሲኖረው ቬሎሲቲ ሲኖረው ለምሳሌ እቺ ማስተር ብትሆን 10 ሲቀነስ 10 0 ሲካፈል ታይም 0 ኦኬ ስለዚህ አንድ ቦዲ ኔት ፎርስ አልተተገበረበትም ማለት አክሰለሬሽኑ ስንት ነው ማለት ነው 0 ነው ያስማማናል ስለዚህ
force can create acceleration acceleration የሚፈጥረው ማን ነው ፎርስ ነው ፎርስ የሚባል ነገር ወይም ኔት ፎርስ ነው ኔት ፎርስ የለም ማለት አክሰለሬሽናችን ነው ዜሮ ነው which means ኔት ፎርሳችን ዜሮ ነው ማለት አክሰለሬሽናችን ዜሮ ነው አክሰለሬሽናችን ዜሮ ነው ማለት ቦዲው ወይ ሬስት ላይ ነው ያለው ወይም ደግሞ በኮንስታንት ቬሎሲቲ እየሄደ ነው ስለዚህ ከኒውተን ሰከንድ ሎ በመነሳት ኒውተን ፈርስት ሎ ድራይቭ ማድረግ እንችላለን ማለት ነው ጨርሻለሁ በቃ እቺ ትጥፋ ወይስ አልጨርሳችሁ ይጥፋ አልጨርስ የለም let's see the first one እንግዲህ ያኛው ዩኒት ላይ የምታስታውሱ ከሆነ ሞሽን ነው ቤዝዳችን ከሞሽን በኋላ ያሉ ሐሳቦች በተቀላላ ቀላል ናቸው እየነግሬያችኋለሁ let's see the first one a constant force acts on a 10 kg object and 10 kg የሚመዝን ኦብጀክት አለ come on look ምናልባት መልሱ ቀላል ነው ግን አንድ ሐሳቦች እንዳያልፏችሁ ብቻ ተመልከቱ ማሳችን ስንት ነው 10 kg ነው እሺ and increase it is what velocity ከስንት ወደ ስንት ጨመረ ከ8 ወደ 20 አሃ ስንት ቬሎሲቲ አላችሁ ሁለት እቺም v ናት so we can write it like this አይደለም የመጀመሪያው v 8 ሜትር ፐር ሰከንድ ናት ከዛ ስንት ሆነ 20 ሜትር ፐር ሰከንድ ስለዚህ የመጀመሪያው ምን ብዬ መጻፍ እችላለሁ v initial and the second one is v final and as we know that if there is a change in velocity there is what an acceleration and body ላይ የምታስታውሱ ከሆነ ወይም አንድ ጥያቄ ሲሰሩ ምን ጊዜም የቬሎሲቲ ለውጥ አለ ማለት ምን አለ ማለት ነው acceleration አለ ቀጥሎ ደግሞ ምን ተሰጥቶኛል ታይም ሰጥቶኛል ታይም ስንት ነው 3 ሰከንድ ሶ ምን ጊዜም አንድ ቦታ የቬሎሲቲ ለውጥ አለ ማለት acceleration አለ ማለት ደግሞ ስንት ፎርሙላ አለ አራት በጣም ጥሩ ቀጥሎ የጠየቀን ጥያቄ ምንድነው find what the force applied force ነው የጠየቀው ስለዚህ force ማለት ምን ማለት ነው I think ጨዋታ ነው mass times acceleration mass አላችሁ ይላል acceleration ማውቅ ይቻላል which means mass times acceleration ማለት ነው v final ሲቀነስ v initial over what time እግዚአብሔር ይስጣችሁ ማሳችን ስንት ነው 10 ኪሎ ግራም v final 20 v initial 8 time 3 so 10 20 ሲቀነስ 8 12 ሲካፈል 3 4 10 ጊዜ 4 40 ኒውተን ካላስ አበቃ let's see the second one ሁለተኛው ላይ ደግሞ እንምጣ come on a certain force and force አለ ነው የሚላል give an acceleration of ስንት 2 ሜትር ፐር ሰከንድ ስኩዌር ሰጠ አክሰለሬሽናችን ስንት ነው 2 ሜትር ፐር ሰከንድ ስኩዌር ሰጠ a certain force gives an acceleration of 2 ሜትር ፐር ሰከንድ ስኩዌር to 5 ኪሎግራም masses and 5 ኪሎግራም ለሚመዝን ማሱ 5 ኪሎግራም ለሆነ ኦብጀክት which means አንድ ኦብጀክት አለ ማሱ 5 ኪሎግራም ነው አንድ ፎርስ በሚያርፍበት ሰዓት ላይ ይሄ 5 ኪሎግራም ነው ማሱ ልክ ፎርስ በሚያርፍበት ሰዓት ላይ አክሰለሬሽኑ ስንት ሆነ ነው የሚላል 2 ሜትር ፐር ሰከንድ ስኩዌር ሆነ እሺ እንቀጥል ከዛስ what acceleration ምን ያክል acceleration will this the same force give to 20 kilogram mass ይሄው ፎርስ ደግሞ 20 ኪሎግራም የሚመዝን ቦዲ ላይ ቢያርፍ ይሄው ፎርስ 20 ኪሎግራም የሚመዝን ቦዲ ላይ ቢያርፍ አክሰለሬሽኑ ስንት ይሆናል የሚለው ሶ ምንድነው የጠየቃችሁት አክሰለሬሽን ማስ አላችሁ ፎርስ አላችሁ ፎርስ ከዚህ ላይ ማግኘት አይቻልም ይቻላል እዚህ ጋር ፎርስ ማለት ነው ማስ ታይምስ አክሰለሬሽን ሶ ማሳችሁ ስንት ነው 5 አክሰለሬሽን 5 ጊዜ 10 ኒውተን ስለዚህ ፎርሱ ስንት ነው ማለት ነው 10 ኒውተን ፎርሱ 10 ነው ማለት ማስ 20 ኪሎ ግራም ነው አክሰለሬሽን ማወቅ ይቻላል አክሰለሬሽን ምን ማለት ነው ታዲያ ፎርስ ማለት ማስ ታይምስ አክሰለሬሽን ከሆነ አክሰለሬሽንስ ፎርስ ኦቨር ዋት ማስ ስለዚህ ፎርስ 10 ነው አክሰለሬሽን 20 ነው ስንት ይመጣል ማለት ነው 0.5 ሜትር ፐር ሰከንድ ስኩዌር አክሰለሬሽኑ ጨምሯል ቀንሷል ለምን ማሱ ጨምሯል ጨረስን ሶስተኛ find the accelerations of the body acceleration ነው የምንፈልገው እስኪ የመጀመሪያውን እንመልከተው ኤ ላይ እንምጣ ኤ ላይ 10 ኪሎ ግራም ይመዝናል ይለኛል ከዛ በኋላ ወደዚህ የሚጎቱት ፎርሶች በአጠቃላይ ስንት ናቸው 100 እና 20 በአጠቃላይ ስንት ይጎታሉ ወደዚህ 120 ኒውተን ወደዚህ የሚጎተው ስንት ነው 40 ስለዚህ as we know that force is equal to mass times acceleration when net force ነው ኔት ፎርስ በተለምዶ ነው ፎርስ ምንለው አይደለም እንጂ ኔት ፎርስ ነው ኔት ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን ኔት ፎርሳችን ስንት ነው እዚህ ጋር ወደዚህ 120 ወደዚህ 40 ኔት ፎርስ ስንት ነው ሲቀናነስ 80 ኒውተን ማሳችን ስንት ነው 10 ኪሎ ግራም ታይምስ አክሰለሬሽን ለማወቅ ለ10 10 በ10 0 በ0 ስንት ይመጣል 8 ሜትር ፐር ሰከንድ ስኩዌር ጨረስን እሺ ቢ ላይ ደግሞ እንምጣ ሌትስ ዱ ቢ ላይ ስንመጣስ
ወደዚህ 100 ወደዚህ 30 በአጠቃላይ እሺ ወደዚህ ስንት ነው የሚጎትተው 100 ወደዚህ ኖ ወደዚህ 100 ብቻ ነው ወደዚህ ስንት ነው የሚጎትተው ወደዚህ 70 ወደዚህ 30 በአጠቃላይ ወደዚህ ስንት ይገፋል 100 ወደዚህ 100 ኔት ፎርስ ስንት ነው ኔት ፎርስ 0 ነው ማለት አክሰለሬሽን ስንት ነው 0 ካሰኛዎችም ደግሞ ኔት ፎርስ is equal to ማስ ታይምስ አክሰለሬሽን ኔት ፎርሳችን 0 ነው ማስ ታይምስ ማሳችን ስንት ነው 10 ታይምስ አክሰለሬሽን ለ10 ብትሰጡልኝ ይሄን አክሰለሬሽናችን ይመጣል ማለት ነው 0 ይሄ ቦዲ ቆሟል ወይንስ እየተንቀሳቀሰ ነው አናውቅም ሊቆምም ይችላል ሊንቀሳቀስም ይችላል ከተንቀሳቀሰም ግን የሚንቀሳቀሰው በምንድን ነው በኮንስታንት ቬሎሲቲ ተግባባ እሺ ሲ የመጨረሻ ሲን እንስራ እስኪ እዚቹ ጋር ሰርተናት እንለፍ ሲ ላይ እንምጣ በአጠቃላይ ወደዚህ የሚጎቱት ፎርሶች ስንት ናቸው ወደዚህ የሚጎቱት ፎርስ በአጠቃላይ 30 ነው ወደዚህ የሚጎቱት 22 ወንደርፉል 22 ሌላ ፎርስ አለ ወዴት ወደ ላይ ደግሞ ስንት ነው 6 ኒውተን ኦኬ እሺ እነዚህ ሁለቱ ኮሊኒየር ናቸው አንድ መስመር ላይ ናቸው የሁለቱ ኔት ፎርስ ስንት ነው የሚመጣው ሁለቱ በአጠቃላይ ቢጨመቁ ስንት ይሰጥኛል 8 ወዴት እሳቶቼ ወደዚህ 8 ወደ ትልቁ ማለት ነው አይደል ወደ ላይ ስንት አለኝ 6 እነዚህ ሁለት ፎርሶች ምንድን ናቸው perpendicular so ሁለት ቬክተሮች ደግሞ perpendicular ከሆኑ ደግሞ ኔቱ እንዴት ነው የሚገኘው by using Pythagoras theorem so ኔት ፎርሳችሁ ውስጥ ይመጣል እዚህ ጋር Pythagoras theorem ብትጠቀሙ Pythagoras theorem ማለት ያው እቺ 6 ናት እቺ 8 ናት 90 ዲግሪ ስለሚሰራ ኔት ፎርሱ ወደዚህ ነው ከማል ነው የሚመጣው በምንድነው የምታገኙት ኔት ፎርሱ c square is equal to what a square plus b square ስለዚህ ኔት ፎርሳችን ስኩዌር ማለት a ስንት ናት 8 ስኩዌር ሲደመር 6 ስኩዌር 8 ስኩዌር 64 6 ስኩዌር 36 64 ሲደመር 36 100 ይሄ ኤፍ ኔት ነው አይደለም እቺ ራዲካል እቺንም ራዲካል ውስጥ ብትከቷት ኔት ፎርስ ውስጥ ትመጣለች 10 ኒውተን ኔት ፎርስ 10 ናት ማለት በሌላ አማርኛ ኔት ፎርስ is equal to ማስ ታይምስ ዋት አክሰለሬሽን ኔት ፎርሳችን 10 ነው ማሳችን 10 ነው አክሰለሬሽናችን ይመጣል ማለት ነው 1 ሜትር ፐር ሰከንድ ስኩዌር እስቲ አራተኛ ላይ እንምጣ a force of 6 ኒውተን 6 ኒውተን የሚመዝን ፎርስ አለን ምን ላይ ተገበረ 4 ኪሎ ግራም ላይ and that is initially body ምን ላይ ነበረ rest ላይ v initial ስንት ነበረ 0 ነበር at what time ታይሙ ስንት ሲሆን ነው at what time will the body attain velocity ስንት የሚሆነው 25 ሜትር ፐር ሰከንድ ስለዚህ ቺ ኢኒሻል ከሆነ ቺ ምን ልትሆን ነው ፋይናል ልትሆን ነው የቬሎሲቲ ለውጥ አለ ማለት ምን ይኖራል አክሰለሬሽን ይኖራል and ምን ጊዜም ጥያቄው ላይ ፎርስ እና ማስ የሚል ነገር ካለ አክሰለሬሽን አለ ማለት ነው which means ፎርስ ማለት ምን ማለት ስለሆነ ማስ ታይምስ አክሰለሬሽን ፎርሳችን 6 ኒውተን ነው ማሳችን 4 ኪሎ ግራም ነው ታይምስ አክሰለሬሽን ሶ ይሄን ለ4 ብትሰጡልኝ 4 በ4 ቢጣፋ 6 ሲካፈል 4 1.5 ወይም 3/2 ሜትር ፐር ሰከንድ ስኩዌር አይደለም ይሄ አክሰለሬሽናችን ነው ማለት ነው አክሰለሬሽን ከተገኘ ደግሞ እነዚህ ሶስቱ አሉኝ አይደል ስለዚህ ታይም ማግኘት ይቻላል አክሰለሬሽን ካለ ስንት ፎርሙላ አለ 4 ከአራቱ መካከል አንዱ ማን ነው v final is equal to v initial plus what 80 ፋይናላችሁ ስንት ነው 25 ኢኒሻላችሁ 0 አክሰለሬሽን 1.5 t አታቁትም t ነው ስለዚህ 25 is equal to 0 ሲደመር በዚህ 1.5 t ለ1.5 ለ1.5 t ስንት ይመጣል 25 ሲካፈል 1.5 16.6 ኤ ለማካፈል ሁለቱንም በ10 ብታባዙት 250 ሲካፈል 15 16.6 ሰከንድ ጨረስን አራተኛ አለቀ አምስተኛ we have two forces here F1 and F2 are applied on a body of mass ስንት ይሆናል 3 ኪሎ ግራም ላይ what is the magnitude of what the acceleration force ማለት ነው mass times የትኛው ፎርስ ግን ኔት ፎርስ ስንት ፎርስ ነው ያላችሁ እዚህ ጋር ሁለት ፎርስ ኔት ፎርስ እንዴት ይፈልጋል some result so the net force is equal to F1 plus F2 is equal to mass times acceleration F1 አችን ስንት ነው 5 ላይ ሲቀነሰ 3j ሲደመር ስንት 2k F2 ቀጥሉልኝ 7i plus 24j minus 4k is equal to ማሳችን ስንት ነው 14 ማሳችን ስንት ነው 3a ጨረስን 5i ሲደመር 7i
14 minus 3j plus 24j የቱ ጋር ውዶቼ እሺ ቦርዱ ነው 5 ሲደመር 7 12 minus 3j ሲደመር 24j 21j ሌላስ 2k ሲቀነስ 12k minus 12k is equal to 3a a ለማወቅ ለ3 as we know that acceleration vector ነው ምንም ችግር የለብንም እሺ 12 ሲካፈል 3 4i 21j ሲካፈል 3 7j minus 2k ሲካፈል 3 minus 4k እቺ ምናችን ናት acceleration ግን ምንድነው የጠየቅነው the magnitude so to find the magnitude magnitude እንዴት ነው የምፈልገው magnitude of the acceleration is equal to and radical of 4 square plus 7 square በቃ ቀልድ ነው ከዚህ በኋላ ፊዚክስ ባይ ዘ ወይ ማይነስ ፕላስ ማይነስ 4 ስኩዌር 4 ስኩዌር 16 7 ስኩዌር 49 4 ስኩዌር 16 16 እና 16 32 እና 49 አንድ ራዲካል ኦፍ 81 ይሄ ደግሞ ስንት ይመጣል 9 ሜትር ፐር ሰከንድ ስኩዌር አንዳንድ ልጆች ደግሞ ነሸጥ ካረጋችሁ ደግሞ የአክሰለሬሽን ማግኒቲዩድ ነው አልጠይቃችሁት ስለዚህ ቀደም ብላችሁ የኔት ፎርሱን ማግኒቲዩድ መፈለግ ኔት ፎርስን አሁን ደምራችሁ ይያር ላይ መጣው ይያር ለኔት ፎርሳችን የዚህ ማግኒቲዩድ ሳይካፈል የዚህ ማግኒቲዩድ ብትፈልጉት 27 ነው ይመጣው አይደለም 27 ለ3 ብታካፍሉት 9 እሺ ስድስተኛ መስራ እስኪ እሺ ያኛውን አላጠፋውም አንዴ ስድስተኛን እንዴና እናጠናቅቃለን አበቃ ነገ ወርክሽት ይዤላችሁ መጣለው ወርክሽቱን ነገ ተወስዱና ቅዳሜ ይዛችሁ ትመጣላችሁ እሺ ካሞን እስኪ ነው ከዚህ በኋላ የሚዘጋጅላችሁ ወርክሽት ይሄ የተማርነው ያልተማርነው የሚባል ነገር የለም በርግጥ ሞሽንና ፎርስ ላይ ነው ያዘጋጀሁት ግን ፎርስ ላይ ያልተማራችሁት ኮንሰፕትም አለ ይደዝም ማተር በራሳችሁ ሞክራችሁ ማለት ተግባባና ኤክስፔክት ያደርጋችሁ እንዳንቆይ ነው እሺ እናንተ በራሳችሁ ፈጠን ወደፊት ይያላችሁ ተስማማን ጥሩ ስለሚሆን ነው እንደዛ እሺ a certain force give ይላል ጥያቄው ይከብዳል ከበድ ይላል ጥያቄ ከበድ ሲል ወደ ምን ቀይሩት ወደ ሴል ለምሳሌ አንድ ፎርስ አለ ለማስ m1 ይለኛል እሺ እቻት ማስ m1 ለማስ m1 ይሄ ፎርስ ምን ያክል አክሰለሬሽን ሰጠው ኦኬ እዚህ ማስ 1 ላይ ይሄ ፎርስ ሲያርፍ አክሰለሬሽኑ ስንት ሆነ 12 ሜትር ፐር ሰከንድ ስኩዌር ማስ 1 ነው አይደል አክሰለሬሽኑ አለ በለው እሺ ቀጥሎስ and ይሄው ፎርስ ለዚህ ለማስቱ ይሄው ፎርስ a certain force አንድ ፎርስ አለ ለማስ 1 ይሄን ያክል አክሰለሬሽን ሰጠው ለማስቱ ደግሞ ምን ያክል ሰጠው 3 ሜትር ፐር ሰከንድ ስኩዌር ሰጠው so the question say that what acceleration will this force give to the combined mass ማሶቹ ቢቀላቀሉ ምን ያክል ይሆናል ነው የሚለው ምን አክሰለሬሽኑ ስንት ይሆናል ቢቀላቀሉ which means ለምሳሌ look here we have mass 1 and here we have mass 2 እዚህ ላይ ቢተገበር ይሄ ፎርስ አክሰለሬሽናችን ስንት ይሆናል ነው ጥያቄው አለቃ ቆይና ና አክሰለሬሽን ይጠይቀው ፎርስ ማለት ነው የማን አክሰለሬሽን ይጠይቀው የማስዋን የማስቱ ወይስ የቅልቅሉን በቃ ታዲያ ፎርሱ ግን ራሱ ነው f is equal to ማስ ማለት ማን ነው የሁለቱ ምንድነው ድምር ማስ 1 ሲደመር ማስ 2 ታይምስ ዋት አክሰለሬሽን ስንት ማታቀው ነገር አለ እዚህ ውስጥ ቁጥር ማታቀው ፎርስ አታቀም 1 ማስ 1 2 3 4 ነገር አታቀም ስንት ኢኩዌሽን ነው ስንት ኢኩዌሽናል ሳይን ያለው አንድ ኢኩዌሽን 1 2 3 4 ቫሪብል መልስ ሊኖር አይችልም ስለዚህ ምን እንደምታደርገው የቫሪብሎቹን ቁጥር መቀነስ ምን እናረጋለን የመጀመሪያው ላይ ነው እነዚህ የተሰጡበት መቼም ሪዝን አላቸው ዝም ብለው አይቀመጡም የመጀመሪያው ላይ ስመጡ ፎርስ ማለት ነው እዚህ ላይ ስመጡ ፎርስ ማለት ማስ ታይምስ ዋት አክሰለሬሽን ማስ ግን ማን ነው ማስ 1 አይደለም አክሰለሬሽናችሁ ነው 12 ስለዚህ ምን ነው 12 ማስ 1 እዚህ ጋር ስመጡ ፎርስ ኢዝ ኢኳል ቱ ስንት ማስ 3.3 ምን ማስ 2 ያስማማናል ኦኬ እዚህም ኤፍ ነው እዚህም ኤፍ ነው ምን ትችላለህ ቶት መልሱን ምን ትችላለሽ ሮማ
መደመር ሌላስ ምን ይገባሻል ሁለቱ ፎርሶች ምንድን ናቸው መደመርም እኮ እንችላለን ግን ሁለቱ ፎርሶች ምንድን ናቸው ኤፍ እኩል ነው ኤምኤፍ ስለዚህ ምን ማድረግ እችላለሁ ማለት ነው እኩል ነው which means ማለት ነው f = f ነው ያ ማለት ይሄ ሁለቱ እኩል ናቸው ማናማ 12 m1 እና 3.3 m2 ምንድን ናቸው እኩል ናቸው which means m1 in terms of m2 መግለጽ እችላለሁ ማለት ነው ተስማማና which means m1ን በm2 ከገለጽኩት እዚህ ጋር አንድ ቫሪብል ይቀንስልኛል ማለት ነው እሺ ማንን ልግለጽ m2 ልግለጽ እንዲቀለኝ m2 ልግለጽ እሺ ለ3.3 ለ3.3 ላካፍል 3.3 በ3.3 m2 ማለት 12 ሲካፈል ለ3.3 እስቲ ቶሎ ብላችሁ አካፍሉኝ ያው 120 ሲካፈል ለ33 ማለት ነው 120 ለ3 እንደዚህ አንተ አካፍለው እንደዚህ ምናምን 120 ሲካፈል ለ33 3 ነጥብ ሳቴ አይ ቁርቁራ 3 ነጥብ 3.6 ምን ኦኬ 3.6 ከዛ ማን አለች m1 ስለዚህ m2 ማለት 3.6 ስለዚህ f = m1 ሲደመር m2 ቦታ ማንን መክተት ትችላላችሁ 3.6 m2 ታይምስ አክሰለሬሽን እንቀጥል f = ሁለቱ መደመር ይችላል ስንት ይመጣል 4 ነጥብ እቺ m1 ናት እሺ ስንት ይመጣል 4.6 m1 ታይምስ ዋት አክሰለሬሽን አሁን ስንት ቫሪብል አለ 1 2 3 ቫሪብል መጠኑ ቀነሳል ቀነሰ አሁንም መቀነስ አንድ ኢኩዌሽን ነው አንድ ኢኩዌሽን መልስ ሊኖረው ከተገባ ግዴታ ሊኖረው የሚገባው አንድ ቫሪብል ነው አንድ ኢኩዌሽን እና አንድ ቫሪብል ነምበር ኦፍ ኢኩዌሽኑ እና ነምበር ኦፍ ቫሪብሉ ካልተመጣጠኑ ሶሉሽን የለውም ማለት ነው ስለዚህ ነምበር ኦፍ ኢኩዌሽናችን አንድ ነው ግን አሁንም 3 ቫሪብል ነው ያለው እንቀንሳ ምንም ችግር የለም እዚህ ጋር m1 ናታ ስለዚህ ፎርስን ኢን ተርምስ ኦፍ m1 መግለጽ ይቻላል አይቻልም ፎርስ ማለት 12 m1 ነው ብላችኋላ ስለዚህ በሌላ አማርኛ በፎርስ ቦታ ማንን መክተት ይችላልላችሁ በኤፍ ቦታ 12 m1 is equal to ስንት m1 4.6 m1 times what acceleration ስንት ቫሪብል ነው ያለው ስንት ቫሪብል አለ ሁለት m1 እና acceleration ብቻ አይደለም ኦኬ አሁንም አንድ ኢኩዌሽን ሁለት ቫሪብል አይደለም ግን ምን ማድረግ ይቻላል ሁለቱም ካንስል ማድረግ ስለዚህ ይሄን ለምን ማካፈል ለ4.6 m1 ለ4.6 m1 በm1 ይሄ በዚህ ቢጣፋ m1 በm1 12 ሲካፈል ለ4.6 ስንት ይመጣል ሳቴ 3 ያንሳል 12 ሲካፈል 4 3 ነው 4.6 ከሆነ 2.57 እንግዲህ ሁላችሁም ቀጣይ ልጆቻችሁ ቁርቁር አስተምሩ 2.5 7 ሜትር ፐር ሰከንድ ስኩዌር ማለት ነው አለቀ እንደ ጥያቄ ቤት ምን ትሰሩልኛላችሁ find the accelerations for find the ይሄው ጥያቄ ነው እሺ the acceleration for m2 minus m1 ቢሆን ኖሮስ m2 minus m1 ቢሆን ኖሮ ቆይ እንደው ስሞትል አንዴ እንዲሁና አንዴ ተው ከሁለቱ ትልቅ ማስ ያለው የትኛው ነው ጊቭን አይደለም ግን የትኛው m1 ነው m2 ነው ትልቅ m2 እንዴት አወቅን አክሰለሬሽኑ አንሷል ፎርሱ ተመሳሳይ ነው አክሰለሬሽኗ ትንሽ ናት ማለት ማሱ ትልቅ ቢሆን ነው ማለት ነው አሁን ደግሞ ምንድነው የምንሰራው ከዚህ ከትልቁ ማስ ላይ የማስ ዋንን የሚያክል ክብደት ቢቀነስለት አክሰለሬሽኑ ምን ያክል ይሆናል ሞክሩት ቀላል ነው ማለት ይሄው በቃ ፎርስ ኢዝ ኢኳል ቱ ብለ ደግሞ m2 - m1 ታይምስ አክሰለሬሽን መተካካት ነው